አዲስ ዓመት አዲስ ጅማሬ፣ ልክ እንደ አዲስ ጠርሙስ ባዶ የፈለግነው ልሞላበት የምንችል። ከትላልቆቹ ድንጋዮችን ጀምር፣ እጅግ በጣም ትርጉም ካላቸውና ከሚያስፈልጉ ፈጣሪ ሊሆን ይችላል፣ ጤናችን ሊሆን ይችላል፣ ቤተሰቦቻችን ሊሆኑ ይችላሉ፣ እንዲሁም ደግሞ ራዕያችን ሊሆን ይችላል። ቀድሞ በህይወታችን ቦታ መያዝ ያለባቸው ነገሮች፣ ቀጥሎ ደግሞ ልናሳካቸው የምንፈልጋቸው ግቦችና ፍላጎቶቻችን ሊሆኑ ይችላል። ሆቢያችን ሊሆን ይችላል፣ ስራችን ሊሆን ይችላል፣ ግቦቻችን ሊሆኑ ይችላል። አሸዋው የቀረውን ቦታ ይሞላል እንጂ ሌላውን ቦታ አይዝም። እነዚህ አሸዋዎች ልክ እንደ ሶሻል ሚዲያ ዲስትራክሽን ሊሆን ይችላል። የተለያዩ አቴንሽኖቻችን የሚፈልጉ ነገር ግን በህይወታችን መሰረታዊ ያልሆኑ ነገሮች ማለት ነው። መጨረሻ ላይ ደግሞ ቢዚነት፣ ጫጫታ፣ ህይወታችንን አቴንሽን የሚፈልጉ ነገር ግን ምንም ትርጉም የሌላቸው ነገሮች። በአዲሱ ዓመት ጊዜያችሁን ትርጉም ባለው ነገር ጀምሩ። ለሁሉ ነገር ጊዜ ስለሌለን ቅድሚያ ለሚሰጠው ነገር ቅድሚያ እንስጥ። መልካም በዓል።